ከቶ መውጫ በሌለው ጨለማ ውስጥ ሰምጠው ያውቃሉ? የሐዘን፣ የጸጸት ወይም የብቸኝነት ጨለማ። እስቲ አስቡት፣ በባህር እምብርት በአንድ ግዙፍ አሳ ነባሪ ሆድ ውስጥ ሆናችሁ ከአላህ በስተቀር ማንም ሊሰማችሁ አይችልም። ይህ ልብ ወለድ ወይም ታሪክ አይደለም፣ ነገር ግን ህዝቦቹን ወደ አላህ መንገድ የጠራ ነገር ግን በካዱት ጊዜ ተቆጥቶ ጥሏቸው የሄደው የክቡር ነቢይ እውነተኛ ታሪክ ነው። ማንም ደርሶ የማያውቅበት ቦታ ራሱን አገኘ። ኑ በቅዱስ ቁርአን ውስጥ ካሉት እጅግ አስደናቂ ታሪኮች ወደ አንዱ አብረን እንጥለቅ። በጨለማ ውስጥ ሆኖ ጌታውን የተጣራውና ምላሽ ያገኘው የነቢዩ ታሪክ። ይህ የነቢዩ ዩኑስ ዓለይሂ ሰላም ታሪክ ነው። በአሳ ነባሪ የተዋጠው ነቢይ። በሊባኖስ ሌቫንት ራቅ ያለ ቦታ ምድር ከወንዞችና ከሜዳዎች ጋር በምትገናኝበት እና መንደሮች ተራሮች መካከል በሚሰራጩበት ቦታ በጥንታዊቷ ኢራቅ እምብርት ውስጥ ነነዌ የምትባል ታላቅ ከተማ ነበረች። ባለጸጋ፣ ሀብታም እና ኃያል ከተማ፣ ነገር ግን በሌላ አይነት ጨለማ ውስጥ ትሰምጥ ነበር። በሽርክ ወይም ጣዖት አምልኮ እና በትዕዛዝ አልበኝነት ጨለማ። የነነዌ ሰዎች ጣዖታትን ያመልኩ ነበር፣ በሀብታቸውና በክብራቸውም ይኩራሩ ነበር። ወደ ለውጥ የሚጠራቸውንም ሁሉ ያሾፉበት ነበር። አላህም ከመካከላቸው አንድ ነቢይ ላከላቸው፣ በእምነቱ ጠንካራ እና በእውነት ላይ የጸና ጻድቅ ሰው። እርሱም የመታ ልጅ ዩኑስ ዓለይሂ ሰላም ነበር። በገበያዎቻቸውና በስብሰቦቻቸው ላይ ቆመ። በጣዖት ቤቶቻቸው ደጃፍ ላይም እንዲህ ሲል ተጠራ፣ አላህን ተገዙ፣ ከእርሱ ሌላ አምላክ የላችሁም፣ ወደ አላህም የምትመለሱበትን ቀን ፍሩ። ነገር ግን ልቦቻቸው የታተሙ ጆሮዎቻቸውም ደንቆሮ ነበሩ። እንዲህም እያሉ ሳቁበትና አፌዙበት። ከአላህ የተላኩ ነቢይ ነኝ የሚለው ይህ ነውን? እውነተኛ ከሆንክ ጌታህ የት አለ? ምንም እንኳ ቢያሾፉበትም ዩኑስ ዓለይሂ ሰላም ጥሪውን አላቆመም። ቀናትና ዓመታት አለፉ። ፍሬ የማያፈራ ደረቅ መሬት ላይ የተውሂድን ቃል ዘራ። ልቡም በሐዘን ተሞላ። በየሌሊቱም ስለ ህዝቦቹ ሁኔታ በሐዘን አይኖቹ ያለቅሱ ነበር። በአንድ ወቅት ሕፃናት በጣዖት ሥርዓት ሲሰለጥኑ ተመለከተ። ወንዶች ለጣዖት መስዋዕት ሲያቀርቡ፣ ሴቶች ድግምት ሲያነበንቡ ልቡ በሐዘን ተናወጠ። እጆቹን ወደ ሰማይ አንስቶ በልቡ እንዲህ አለ፣ ጌታዬ ሆይ ሌሊትና ቀን በድብቅም በግልጽም ጠራኋቸው፣ ነገር ግን ጥሪ ከኔ እንዲርቁ ብቻ ነው ያደረጋቸው። በነቢዩ ዩኑስ ዓለይሂ ሰላም ልብ ውስጥ የተስፋ መቁረጥ ስሜት መገንባት ጀመረ። ለዓመታት ከጠራቸው በኋላ አንዲት ነፍስ እንኳን አላመነችም ነበር። ከዚያም አንድ ወቅት ጠዋት ዩኑስ ዓለይሂ ሰላም ወጣ። እንደገና ወደ ህዝቦቹ ሄዶ በገበያ በየመንገዱና በየመሰብሰቢያቸው ጠራቸው። ነገር ግን ምላሹ እንደ ወትሮ ነበር። ከኛ ራቅ፣ አንተ ተቅበዝባዥ ሰው ነህ። ከዚህ ንግግርህ አልሰለቸህምን? እኛ አማልክቶቻችንን እንፈልጋለን፣ ጌታህን አንፈልግም። በዚያን ጊዜ በነቢዩ ደረት ውስጥ ጥልቅ ቁጣ ተቀሰቀሰ። የተራ ሰዎች ቁጣ ሳይሆን ስለ አላህ ሃይማኖት ልቡ የተሰበረ ነቢይ ቁጣ። ዩኑስ ዓለይሂ ሰላም በመጨረሻ ድምፁን ከፍ አድርጎ እንዲህ አለ፣ ካላመናችሁ በአላህ ቅጣት በ3 ቀናት ውስጥ ይወርድባችኋል። ይህን ተናግሮ በሳቃቸውና በፌዛቸው ውስጥ ትቷቸው ሄደ። መንገዱ ወዴት እንደሚመራው ሳያውቅ ብቻውን ተጓዘ። ነገር ግን የጌታውን ፍቃድ አልጠየቀም፣ ወይም እንዲወጣ የሚያዘውን መለኮታዊ ራእይ አልጠበቀም። በቁጣ በሸክም እና በሐዘን ተሞልቶ ሄደ። ነገር ግን ያለ ፍቃድ ወጣ። ነቢይነት ገና በትከሻው ላይ ያለ፣ መልእክቱ ገና ሳይጠናቀቅ ወጣ። በበረሃው ውስጥ ተጓዘ። ልቡም በሐዘን ተሞልቷል። ከዚያም በአንድ ወቅት ዩኑስ ቆም ብሎ ወደ ኋላ ተመለከተ። እዚያ ራቅ ብላ ነነዌ አሁንም በሕይወቷ ነበረች፣ ቤቶቿ፣ ቤተ መቅደሶቿ እና ህዝቦቿ። ነገር ግን የዚያች ከተማ ልብ ሊለወጥ እንደሆነ እና እሱን እንዲሄድ ያደረገው ቁጣ የታሪኩ መጨረሻ ሳይሆን የመጀመሪያው እንደሆነ ማን ሊያውቅ ይችል ነበር? 3 ቀናት አልፈዋል። በ3ኛው ቀን ፀሐይ ልትጠልቅ ተቃርባ ነበር። በነነዌ ትላንትና ሲያፌዙባት በነበሩ ሰዎች ልብ ውስጥ ፍርሃት ይንሸራሸር ጀመር። ዛሬ በድንጋጤ ወደ ሰማይ ተመለከቱ። ወፍራም ጥቁር ደመናዎች አድማሱን ሸፈኑት። ቀዝቃዛ ነፋሳትም ከየአቅጣጫው ነፈሱ። ወፎች በረሩ፣ እንስሳትም እረፍት አጡ። ምድር ለርክክብ፣ ሰማይም ለነጎድጓዳ እየተዘጋጁ ይመስል ነበር። የከተማው ነዋሪዎች ሊብራራ የማይችለውን ነገር ለማየት ወደ አደባባይ ተሰበሰቡ። ህዝቡ የዩኑስን ዓለይሂ ሰላም ቃል አልረሱም ነበር። በ3 ቀናት ውስጥ ቅጣቱ ይመጣባችኋል። ይህ ደግሞ 3ኛው ቀን ነበር። ፊታቸው በድንጋጤ ተሞላ። እንባም በሴቶችና በሕፃናት መካከል መሰራጨት ጀመረ። ሁሉም እውነትን ተረዱ። ግን ረፍዶ ነበር።
ዩኑስ በእርግጥም ነብይ ነበር። ከከተማው ሽማግሌዎች አንዱ እንዲህ አለ፣ እርሱ ጥሎን ሄዷል፣ ነገር ግን የእውነት ጥሪ ትቶናል። ልባችንን ለፈጠረን ጌታ እንስጥ፣ ምናልባት እንድን ይሆናል። ለመጀመሪያ ጊዜ እጆች ወደ ሰማይ ተነሱ፣ ለጣዖታት ሳይሆን ለአላህ ለአንዱና ለብቻው። ህዝቡ ምድር አይተው የማያውቀውን የጋራ ንስሐ ለማድረግ ተሰበሰቡ። ወንዶችና ሴቶች፣ አዛውንቶችና ህፃናት ሁሉም ወጡ። ሁሉም የትህትናና የልብ ስብራት ምልክት እንዲሆን የተቀደደ ልብስ ለብሰው ነበር። በደረቅ መሬት ላይ ቆመው እያለቀሱ ምህረትን ተማጸኑ። እንዲህ ሲሉ ጮሁ፣ የዩኑስ ጌታ ሆይ እኛ ነፍሳችንን በድለናል። አንተ ካልማርከን በእርግጥም ከከሳሪዎቹ እንሆናለን። የንስሐ ድምጾች ከፍ አሉ። የፍርሃት እንባዎች ወደ ላይ ወጡ። እናም በጥቂት ሰዓታት ውስጥ ሰማዩ የለቅሶ ዝናብ አዘነበ። ነገር ግን ነጎድጓድና ቁጣ አልነበረም። እርሱ እዝነት ነበር። ደመናው ተከፈለ፣ ፀሐይም ተመለሰች፣ ነፋሱም ቆመ፣ ህይወትም ተመለሰች። አላህ ንስሐቸውን ተቀበለ፣ ቅጣቱንም አነሳላቸው። ለነነዌም አዲስ እድል ሰጧት። ነገር ግን ነብያቸው ከእንግዲህ በመካከላቸው አልነበረም። እርሱ የት ነበረ? ህዝቡን ትቶ ከሄደ በኋላ በየትኛው ምድር ላይ አረፈ? ዩኑስ አለይሂ ሰላም መንገዱ ወዴት እንደሚመራው ሳያውቅ በበረሃው መጓዙን ቀጠለ። የሰማዩ ነገር የተሰማው ነገር ቢኖር በደረቱ ውስጥ ያለ ህመም፣ በካዱት ህዝቦች ላይ ያለው ቁጣና በልቡ ውስጥ እየተሳበ የሚመጣ ጸጥ ያለ ጸጸት ነበር። ነገር ግን የንግድ መርከብ ለመጓዝ ወደምትዘጋጅበት የወደብ ዳርቻ እስኪደርስ ድረስ ወደ ኋላ አልተመለከተም። ዩኑስ ወደ መርከቧ ቀርቦ አብሯቸው ለመሳፈር ጠየቀ። ሰዎቹ ይህ እንግዳ ማን እንደሆነ ሳያውቁ ተቀበሉት። መርከቧ ተጓዘች። በረጋ ሞገድና በቀስታ ነፋስ ተከባ ወደ ሰፊው ባህር ገባች። ነገር ግን ከባህር ዳርቻው እንደራቀች ሁኔታው ሙሉ በሙሉ ተለወጠ። በድንገት ነፋሱ ኃይለኛ ሆነ፣ ሰማዩም ጨለመ፣ ማዕበሉም በኃይል ይጋጭ ጀመር። መርከቧ በውሃው ላይ እንደ ገለባ ትወዛወዝ ነበር። ልትሰምጥም ተቃረበች። ተጓዦቹ ጮሁ። ካፒቴኑም እንዲህ ሲል ጮኸ፣ ነፋሱ እየበረታ ነው፣ መርከቧ ይህንን ክብደት መሸከም አትችልም። አንዳንድ ዕቃዎችን ወይም አንዱን ተጓዥ መጣል አለብን። መርከቧ እንዳትሰምጥ ተስፋ በማድረግ ዕቃዎችን መጣል ጀመሩ። ነገር ግን ነፋሱ እየበረታ ብቻ ሄደ። መርከቧም ልትሰምጥ ተቃረበች። ከዚያም ከባድ ሐሳብ መጣ። ዕጣ መጣል ወይም ቁርአ። የተጓዦችን ስም ለመጻፍ ወሰኑ። ዕጣው የወጣበት ሰው ወደ ባህር ይጣላል። ዕጣው ተጣለ። የወጣውም ስም ዩኑስ አለይሂ ሰላም ነበር። ሰዎቹ ተገረሙ። እንዴት በዚህ የተረጋጋና ጻድቅ ሰው ላይ ሊወጣ ይችላል? አይሆንም፣ እንደገና እናደርገው አሉ። ዕጣው ለሁለተኛ ጊዜ ተጣለ። እንደገናም ስሙ ወጣ። አመነቱ። ለሶስተኛ ጊዜ ያደረጉት። የዩኑስ ስም አሁንም ወጣ። በዚያን ጊዜ ዩኑስ አለይሂ ሰላም ተረዳ። ይህ በአጋጣሚ የመጣ ሳይሆን ህዝቡን ያለ ፈቃድ ጥሎ በመውጣቱ ከጌታው ዘንድ የመጣ ፈተና መሆኑን ተገነዘበ። በተረጋጋ ሁኔታ ቆመ። ወደ መርከቡ ዳርቻም ተራመደ። ጥቁሩን ባህር ተመለከተ። አይኖቹን ወደ ሰማይ አንስቶ እንዲህ አለ፣ ጌታዬ ሆይ ባሪያህ ዩኑስ ጉዳዩን ለአንተ ሰጥቷል። ከዚያም ራሱን ወደ ባህሩ ወረወረ። በቅጽበት ማዕበሉ ከቦት እያለ ከባህሩ ጥልቀት ውስጥ አንድ ታላቅ ፍጥረት ወጣ። ከሰማይ የተላከ ግዙፍ አሳሪ ነበር። አፉን ከፍቶ ዩኑስ አለይሂ ሰላም ዋጠ። አጥንት ሳይሰብር ወይም ስጋ ሳይቀድ ዩኑስ አለይሂ ሰላም መለኮታዊውን ትእዛዝ በመታዘዝ በአሳ ነባሪው ቀስ ብሎ ተዋጠ። እናም በመርከቧ ላይ ከነበረ ነብይነት ወደ ባህር ጨለማ በመግባት ማንም ሰው ከዚህ በፊት አጋጥሞት የማያውቅ አዲስ ምዕራፍ ተጀመረ። ጨለማ፣ ጸጥታ፣ ዝምታ፣ ምንም ሰው አይቶት የማያውቅ ነገር። ዩኑስ አለይሂ ሰላም አይኖቹን ከፈተ። ነገር ግን ምንም አላየ። ብርሃን የለም፣ ሰማይ የለም፣ ንጹህ አየር የለም። በድንገት በአሳ ነባሪው ሆድ ውስጥ መሆኑን ተገነዘበ። ነገር ግን በጣም የሚያስደንቀው ነገር ምንም አይነት ህመም አልተሰማውም ነበር። ደም መፍሰስ የለም፣ ስብራትም የለም። አላህ በከፍተኛ አደጋ ውስጥ ጠበቀውና ደህንነቱን አረጋገጠለት። በደረቅ ምድር ላይ ሊማሩ የማይችለውን ነገር በዚያ እንዲማር ነው። አካሉ ጸጥ ብሎ ነበር፣ ነገር ግን ልቡ እየፈላ ነበር። ህዝቡን ያለ ፍቃድ ጥሎ በመውጣቱ በመቆጣቱና በመቸኮሉ ተሳስቶ ነበር። ስለዚህም ለዚህ ዕጣ ተገቢ ነበር። እናም እዚያ በባህሩ ጥልቀት ውስጥ በአሳ ነባሪው ሆድ ውስጥ በሌሊት ጨለማ ውስጥ ሰማያትን ያናወጡ ቃላት ተነሱ። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነል ዛሊሚን። ከአንተ ሌላ አምላክ የለም፣ ጥራት ይገባ፣ እኔ በእርግጥ ከበዳዮቹ ነበርኩ። ዩኑስ እያለቀሰ ይህን ንግግር ደጋገመ። ከዚህ ውጪ ምንም አልጠየቀም። ምግብ አልጠየቀም፣ መዳን አልጠየቀም። እርሱ የተናዘዘው ያወደሰው እና በአላህ ፊት ራሱን ዝቅ ያደረገው ብቻ ነበር። መላእክትም እንዲህ አሉ፣ ጌታ ሆይ ከታወቀ ባሪያ በማይታወቅ ቦታ የሚሰማ
የታወቀ ድምጽ ነው። አላህም እንዲህ አለ፣ ከሚያወድሱት ወይም ተስቢህ ከሚያደርጉት ባይሆን ኖሮ እስከ ትንሣኤ ቀን ድረስ በሆዱ ውስጥ ይቆይ ነበር። ውዳሴውን መዳኛው ነበር። በአሳ ነባሪው ሆድ ውስጥ ጨለማው ወደ መጠጊያ ተለወጠ። ውዳሴውም ወደ ደህንነት የሚወስደው መንገድ ሆነ። 3 ቀናት አለፉ። በነቢዩ ዩኑስ አካል ውስጥ ያለው እያንዳንዷ ቅንጣት የአላህን ታላቅነት፣ ጸጋውንና ፍትሃዊነቱን ተሰማው። መለኮታዊ ትእዛዝ እስኪመጣ ድረስ ታሞ እያለ በባህር ዳርቻ ላይ ጣል ነው። አላህ አሳ ነባሪውን ዩኑስን እንዲያወጣው አዘዘው። በደረቅ ምድር ላይ ባዶ ዳርቻ ላይ ወጣ። አካሉ ደክሞ መንፈሱም ተሰብሮ ነበር። አዲስ ልብ ደግሞ በእርግጠኝነትና በእጅ መስጠት ተሞልቷል። ዩኑስ አለይሂ ሰላም በባህሩ ድምጽ ነቃ። በባህር ዳርቻው አሸዋ ላይ በገረጣና በደከመ ሁኔታ ተኝቶ እያለ አላህ የዱባ ተክል እንዲያበቅልለት ምድርን አዘዘ። ትላልቅና ሰፋ ያሉ ቅጠሎች ያላት ተክል አጠገቡ በቀለ። ጥላውም ነፍሳትን ከእርሱ አራቀ። ለአካሉ ምቾትና ሙቀት ሰጠው። ዩኑስ አለይሂ ሰላም ተቀመጠ። ቀስ በቀስም ኃይሉን አገኘ። ነገር ግን ልቡ በአካሉ ላይ ሳይሆን በሌላ ነገር ላይ ነበር፣ በህዝቦቹ ላይ። ዩኑስ አለይሂ ሰላም የደከመ አካሉን ተሸክሞ እንደገና በደረቅ ምድር ላይ ተጓዘ። ነገር ግን በዚህ ጊዜ በእርሱ ውስጥ ምንም ቁጣ አልቀረም ነበር። ይልቁንም ጌታውን የሚያውቅና በባህር ጨለማ ውስጥ ምህረቱን የቀመሰ ሰው እርጋታ ነበረበት። ወደ ነነዌ የሚወስደው መንገድ ረጅም ነበር፣ ነገር ግን ልቡ እግሮቹን መራቸው። በራእዩ የሰማውን በአይኑ ለማየት ጓጉቶ ነበር። ያመኑ ንስሐ የገቡና የዳኑ ህዝቦች። ዩኑስ አለይሂ ሰላም ወደ ነነዌ ገባ። ህዝቡም ወጣቱም አዛውንቱም ወደ እርሱ ተቻኮሉ። ፊታቸው ትሁት፣ አይኖቻቸውም በእንባ የተሞሉ ነበሩ። ከዚህ በፊት ተሰምቶት በማያውቀው ስም ጠሩት። የአላህ ነቢይ ሆይ፣ ልቦች ከግንባሮች ፊት ሰገዱ። በድጋሚ መገናኘት እንባዎችም ከንስሐ እንባዎች ጋር ተደባለቁ። ዩኑስ እርሱ ከሄደ በኋላ ምን እንደተፈጠረ ጠየቃቸው። እነርሱም ስለ ቅጣቱ ምልክቶችና ስለ ጸጸታቸው ነገሩት። ስለ ልመናቸውና ተስፋ ሁሉ ከተቆረጠ በኋላ በድንገት ስለወረደው የአላህ እዝነት ተናገሩ። ዩኑስ አለይሂ ሰላም አለቀሰ። በሐዘን ሳይሆን በፍርሃት በደስታና በምስጋና እጆቹን ወደ ሰማይ አነሳና እንዲህ አለ፣ ጌታዬ ሆይ፣ ባሪያህ ተሳስቶ ነበር፣ አንተም ማርከው። ህዝቦቹ ካዱት፣ አንተ ግን መራሃቸው። በእርግጥ አንተ ከአዛኞች ሁሉ አዛኝ ነህ። ከዚያ ቀን ጀምሮ ዩኑስ አለይሂ ሰላም አማኝ በሆኑ ህዝቦች መካከል ነብይ ሆነ። በመካከላቸውም ተውሂድን አቆመ። ለአላህ መታዘዝን አስተማራቸው እና የሆነውንም ነገር አስታወሳቸው። አላህም ባረካቸው፣ ቁጥራቸውንም ጨመረ። አላህ እንዲህ ብሏል፣ ወደ 100,000 ወይም ከዚያ በላይ ለሚሆኑት ላክ ነው። ቪዲዮውን ከወደዱት ቻናሉን ላይክ በማድረግና ሰብስክራይብ በማድረግ እኛም መደግፈውን አይርሱ። አዳዲስ ይዘቶች እንዳያመልጡት የማሳወቂያ ደውሉን ይጫኑ። የእርስዎ ድጋፍ ለእኛ ትልቅ ትርጉም አለው። ተጨማሪ ትርጉም ያላቸው ይዘቶችን እንድናቀርብ ይርዱን።